የሰማይ አምላክ እግዚአብሔር ሆይ እሸቱን ለቤተ ክርስቲያን ስለሰጣ አመሰግናለሁ። አመሰግናለሁ አባቴ፣ ክብር ምስጋና ይሁን። እመቤቴ አማላጅቱ ሆይ ጠብቂው፣ ከቀኝ ከግራ ከፊት ከኋላ ሆነሽ ጠብቂው። ባለሙያ ካልሆነው ሰው ስታሳይ ይሄ ነገር እኮ አይመስለኝም ሌላ ሰው አሳይ ምናምን ይልሃልና ሁሉን አውቃለሁ ባይነትን ትቶ በቃ እኔ የምሰራው እሸቱ የሚሰራው ስራ ፈጠራው በስመ አብ የሚያስብለው ነገር እንዳለ ሆኖ እውቀቱን ይጨምርልህ፣ ፈጠራውን ይጨምርልህ፣ እግዚአብሔር ከዚህም በላይ ይግለጽልህ። ቢሆንም ግን መንፈሳዊ ስራ ስትሰራ ብታስገመግም ብታሳይ ከመውጣቱ በፊት ቢመለከቱትና ቢያዩት መምህራን አሉ፣ ወጣት መምህራን አሉ። እነሱም ብታሳያቸው እንዲመለከቱ ብታደርጋቸው እሸቱ ትጠቀማለህ። ረጅም አገልግሎትም ይመጣብሃል፣ የእንጀራ በር ይከፈትልሃል ማለት ነው። የመባረክ ዘመን ይመጣልሃል። ሌላው ያለ ገንዘብ ነው የምሰራው ይህንን አድርጌ ያለው ብለህ ለማሳመን ጉድጓድ ባትቧጥጥ ባታለቅስ ጻድቅ ባትጫወት አለቀ። ምን አደከመ? ብትሰራስ ምን ችግር አለ? ለሰራተኛ ደሞዙ የተገባ ነው እና ብታገኝ ምን ችግር አለ? ቢሰጡ ምን ችግር አለ? ዋናው ችግር እኔ ይሄን አስገባላችኋለሁ እናንተ ስንት ትሰጡኛላችሁ ብለህ አለመደራደር እንጂ ቤተ ክርስቲያን አንተ ስለሰራህላት እንካ 100,000 ብር እንካ 1 ሚሊዮን ብር ብትልህና ብትሰጥ ለምን እምቢ ስለምን ትላለህ? ቤተ ክርስቲያን የሰጠች ነገር በረከት ነው። ከዛ የምታገኘው ነገር ልጆችን ብታሳድግበት እግዚአብሔርን የሰጠ ጤፍ ብትገዛበት ብትበላው፣ ስጋ ብትገዛ ብትበላው፣ ወተት ብትገዛ ብትበላው፣ ስንዴ ብትገዛ ብትበላው ጤና ነው የሚሆንህ። በግልጽ የመጣ ነው፣ ዘርፈ የመጣ አይደለም። ደክመህ ነው እግዚአብሔር እንደሰጠ ቆጥረ ቤተክርስቲያን እንደሰጠች ቆጥረ መቀበል እንጂ እኔ እንደዚህ ምን አባባለ እኔ ስራ እያለኝ ስራ ነበረኝ፣ ጌልጌላ ስራ ነበረኝ፣ ምን ስራ ነበረኝ እና የትም አውሮፓም ሲሄድ ምንም ሲሄድ እንካ ሲሉኝ አልቀበልም። ለምን? እኔ እየሰራው ነው፣ እግዚአብሔር እየባረከልኝ ነው። ይሄ የማገለግለው አገልግሎት ሌላ መባረክ ነው እንጂ እኔ እንደዚህ አድርጉልኝ አልልም። ወጥተው ይናገሩ። እሺ እኔ ምንም ያጣው ጊዜ ደግሞ ነበር እና መጥተው ሲሰጡኝ አልለመድኩም። ግን እምበላው ከቤቴ ዱቄት እስኪጠፋ ድረስ ከተቸገርኩ በኋላ መጥተው ሉል ሰገድ ፊት ነው ሲሰጡኝ እንዴት እምቢ ልበል? ወዲያው ተቀብዬ ሩጬ ጤፌን የገዛሁበት ቤቴ እግዚአብሔር የሰጠኝ ነው። እና ወጥተህ ይሄንን መንጋ ይሄንን ፒፕል ለማሳመን እንዳትደክም። ምን አደከመ? በቃ ያለ ገንዘብ ነው የምሰራው፣ ያለ ድርድር መስራት፣ ያለ ኮሚሽን መስራት። ይሄን ባስገባላችሁ ስንት ሰጡኛላችሁ፣ ይሄን ባረግላችሁ ስንት ሰጡኛላችሁ አለ ማለት እንጂ እንቅልፋተህ ደክመህ ወጥተህ ወርደህ አንደኛ አያሳምንም። እንዴት ነው አሜሪካ ድረስ የሄድከው? ቲኬቱን ማንቻለ፣ የአየሩን ማንቻለ፣ ሆቴሉን ማንቻለ፣ ምኑን ማንቻለ። አትድከም። ስራ ላይ ብቻ ፎከስ አድርግ። በቃ ደስ እያለ ተቀበል። ይስጡ። ካለህ ደግሞ አትቀበል። አሁን ችግሩ ምንድን ነው? ካለህ አትቀበል። ሌላ ገቢ እያለህ፣ ሌላ ብር እያለህ፣ ሌላ ህይወትን የሚቀይር ነገር እያለህ ከዛ ከዚህኛው ደግሞ አትበል። ያኛውን ያሳድግልህ። እኔ ጌልጌላ መንፈሳዊ መዝሙር ቤት ነበረኝ። መዝሙር ባወጣው ቁጥር፣ ስብከት ባወጣው ቁጥር በሚሊዮን የሚቆጠር ኮፒ የሚሸጥ ቤት ነበረኝ እና ታዲያ እኔ ያንን ብር እያገኘው አምላኬ ደግሞ በአውደ ምሕረት ላይ እንዳገለግለው ሲጠራኝ ከዛ ደግሞ 1,000 ብር 2,000 ብር 500 ብር የታክሲ ምናምን ብዬ ልቀበል? ይሄ ቋቅ ነው የሚለው። በጣም ይሄ ገንዘብን መውደድ ደግሞ ራሱን የቻለ ሞት ነው። ሌላ ስራ ገቢ ካለ፣ ሌላ ኑሮ ካለ ነገር ግን ይህን ሰርተ ጊዜህን አፍሰ ጉልበትህን አፍሰ እውቀት አፍሰ ሰራተኞች እንቅልፍ አጥተው ሰርተው የቢሮ ኪራይ፣ የመብራት ኪራይ፣ የኢንተርኔት ኪራይ፣ የምናምን ኪራይ ያውላ ወጥቶ ሰርተ
ከዛ በኋላ ያንን ኤክስፔንስ እንኳን ወጪውን አድርገው ሸፍነው ሌላ ስራ እንድትሰራ ካላደረገች እነዚህ አለቆች እነዚህ ጳጳሳት ማጅራት መቺዎች ናቸው፣ ሌቦች ናቸው፣ ጨካኞች ናቸው፣ ክፎች ናቸው፣ አረመኔዎች ናቸው። ስራ መቀጠል የምትችለው ስትታገዝ ነው፣ ስትረዳ ነው፣ ከጎን ሰው ሲቆም ነው። የማይመስል ነገር አለማውራት። ስለዚህ እሸቱ ገንዘብ አይቀበልም በቃ ምናምን ተብሎ ሳይሆን እሸቱ ከለፋ ከሰራ የሚገባውን መስጠት። እዛ ለቴሌቪዥን ማስታወቂያ ሄደው ሚሊዮን ብር ያወጣሉ፣ 1000 ብር ያወጣሉ። እዛ ለሆነ ምናምን ብለው ምናምን ያወጣሉ። እዛ የማንም አለቃ የማንም ጸሐፊ የማንም ምናምን ሆቴል ይከፍትበታል። የቤተ ክርስቲያንን ገንዘብ የቤተ ክርስቲያንን ሙዳይ ምጽዋት እንደ እሸቱ አይነቱ 6 ሚሊዮን ዶላር 5 ሚሊዮን ዶላር 2 ሚሊዮን ዶላር አውጥቶ ቤተ ክርስቲያንን ሰርቶ እግዚአብሔር ይስጥ እንግዲህ እግዚአብሔር እንትን ይበል በሊድ ልጃችን ምናምን ይሄ አይነፋም። ትክክል። አሁን የኳታር ስላሴው ወንድሜ መምህር ሲናገር ሰምቻለሁ። አባታችንም አቡነ ዲዮስቆሮስ እንደዚህ አሉ ሲባል ሰምቻለሁ። እኔ ደግሞ የምላችሁ ለእሸቱ የሚገባውን ስጡት ነው የምላችሁ። ጀግንነት አይደለም፣ የቅድስና አይደለም። እሱን ጻድቅ ለማድረግ መጣል አልነበር። ዝም ብሎ የሰው ልጅ ጉልበት በነፃ ይበዘበዛል። ኮሚሽን አይጠይቅ እንጂ ይሄ በጣም ራስ ወዳድነት ነው። ቤተክርስቲያን ደግሞ እንደዚህ አይነት ጨካኝ አባቶች ጨካኝ ምኖች የላትም። ለፍቷል፣ ደክሟል፣ እንቅልፋቶ ሰጥቷል። ቢያንስ ወጪውን አይደለም የማን መንገደኛ የሚበላው ከቤተክርስቲያን ዘርፎ ማንም እንትን የሚለው። ስለዚህ ማነው ወንድማችን ጎርፉ ነው ማነው ሰሞኑን ዋይ እያልክ እያየው ነው። የምወደው ነው የማከብረው ሰው ነው፣ ትጉ ሰው ነው። ነገር ግን እሸቱን ጻድቅ ለማድረግ እሸቱን እንትን ለማድረግ እንትን ሲል እሸቱም እገሌ ናና መስክርልኝ፣ ዶክተር ቢኒያም ናና ንገርልኝ፣ እገሌ ናና ንገርልኝ፣ እገሌ ናና ንገርልኝ ማለት የለም። ምንም አላገኘውም አይባልም። ባይሰጡ እንኳን ታገኛለህ። ያ ሁላ ቪው ያ ሁላ ምናምን የሚገባው ለአንተ ነው። ያ ሁላ የዩቲዩብ እድገት የሚመጣው ለአንተ ነው። ከዛ እኮ ገንዘብ ታገኛለህ። ቤተክርስቲያንን ብለን ስናገለግል የምናገኛቸው ነገሮች አሉ። ስለዚህ ልጁን ነገ ታጡታላችሁ። ልጁ መስራት የሚችለው ሲሟላለት በለፋበት መጠን ስትሰጡት ነው። ለኢንጂነር እየከፈላችሁ፣ ለግንበኛ እየከፈላችሁ፣ ለአናጺ እየከፈላችሁ፣ ፕሮጀክት ለሚቀርጽላችሁ ሰው እየከፈላችሁ እሸቱ ለሚባል ሰው እግዚአብሔር በሰጠው ጸጋ በሰጠው እውቀት ቤተክርስቲያንን 1 ሚሊዮን ዶላር የሰጠው ሰው እንዴት እንደሰጣ ቃል ቁጭ ብዬም ስለአወራው ስለሰማሁት ነው የማወራው። ከባለቤቶቹ ጋር ስላወራው ማለት ነው። ያ ገንዘብ ሂሳብ ይወራረድበታል። ያ ገንዘብ በቃ እዛው ቤተክርስቲያን ገብቷል። ምን አይነት ድርሰት ምን አይነት እና ቱስ ይመሰክርልሃል ማለት ይመሰክርልሃል። እውነትህ ተቀብራ የትም አትቀርም። እያገለገልከ ብሎ አይተውህም። የምታገኘው በረከት ነው የሚያስቀናኝ። በስመ አብ ወወልድ ወመንፈስ ቅዱስ። አሁን ያ አይታያቸውም። እኔ ያገኘሁትን ስለማቅ አቤት ቤተክርስቲያንን በማገልገል አቤት ገዳማውያንን በማገልገል አቤት አባቶችን በማገልገል አቤት እናቶችን በማገልገል አቤት በቤተ ክርስቲያን በፈረሰው ጎን ቆመ በመጠየቅህ አንተ ተደምጠህ የቤተ ክርስቲያን ጉድለቷ በመሙላቱ አቤት በሰማይ በምድር ያለህ በረከት የሚያስቀናኛ ነው። እኔ እድለኛ ሰው ነህ። ግን በአያያዝ ጉድለት እንዳታጣው እግዚአብሔር ይጠብቅሃል። የቤተክርስቲያን አምላክ ይጠብቃል። ምንም ጥርጥር የለኝም። ላጥፋ ብትል ኃጢአተኛ ልሁን ብትል እንኳን በቃ በዚህ ተመርጠሃልና እግዚአብሔር ይረዳሃል። አይተውህም። የቅዱሳን አምላክ አይተውህም። ይህንን ምን እውነቴን ነው፣ አይተውህም። እና በፍጹም ይህን እንደ ባሪያ ጎሽ አትበልም። ጎሽን አትልመድ። በፍጹም ባሪያ ብቻ ነው፣ አሽከር ብቻ ነው፣ ገረድ ብቻ ነው። ካልተመሰገነ ንቅንቅ የማይለው እኔ የገዛኝ ልንገር፣ ለንደን ማርያም ቤተክርስቲያን አላቅም፣ ለንደን ባደረከው ጊዜ ካለቀ በኋላ እነ ቴዲ ምንደ ምናምን ሲዘምሩ መሰለኝ አንተ ሽኩክ ብለህ መተህ ድፍት ብለህ ያለቀስከው ለቅሶ እስካሁን ይህ ነው መንፈሳዊነት፣ ይሄ ነው ትትና፣ ይህ ነው በቃ። እንዴት አድርጌ ልንገር? ይሄን ይታደሉታል። ይሄ ሲሰጥ የሚሆን ነገር ነው።
ኖርኩ እንደሆነ እንዴት ከፍ ከፍ እያልኩ እንደሆነ እኔ ነኝ የማውቀው። ይቺን መንገድ አጥብቀ ያዝ እና በቃ ተደበቅ፣ አልቅስ አልቅስ እና ይሄ ነው። ሌላው እሺ ወንድም እኔ እንድታድግ ስለምፈልግ ነው። አንደኛ እኔ የምሰራውን ስራ ነበር እየሰራህ ስላለህ ነው። ጠይቃቸው። አንተ እኔን ላታቀኝ ትችላለህ። ዘመድኩን ኢትዮጵያ ውስጥ እያለ ምንድን ነበር የሚሰራው ብለህ ጠይቃቸው። እኔን አንተ ውስጥ አያለሁ። አንተ በእውቀት በዩኒቨርሲቲ የተዳገ እኔ መሀይሞኝ የምሰራው እያየሁብህ ነው። አንተን የመሰለ ሰው ደግሞ ሌላ እግዚአብሔር እንዲተካ እንዲያመጣ እጸልያለሁ። እኔ ቤተክርስቲያን ልጆቿ ብቻ ናቸው ያሏት፣ ጠላቶቿ ብዙ ናቸው። መሪዎቿ ሌቦች ናቸው። አሁን ይህን ስናገር አባቶችን ተናገረ ምናምን ብለህ ጎፍ ልትል ትችላለህ። የምታየው ነው። ቅዱሳን አባቶች አሉ፣ ብፁዓን አባቶች አሉ። በእነሱ ጸሎት ነው ያለ ነው። አብዛኛው ጆፌ አሞራ ነው። እከኩን ለማራገፍ ቀሚስና ቆብ አሰፍቶ ከመርካቶ የመጣ ነው። ጋለሞታን የተሰበሰበው እንዴት አድርጌ ልንገር? ግን እግዚአብሔር ደግሞ በየዘመናቱ ያስነሳል እና አንተን ስላስነሳ ብቻ ለቤተ ክርስቲያን እንድትቆም ስላደረገ ብቻ ከዓለም ለይቶ በዓለም እውቀት ጥበብ ወደ ቤተክርስቲያን ስላመጣ አምላኬን አመሰግነዋለሁ። የሰማይ አምላክ እግዚአብሔር ሆይ እሸቱን ለቤተ ክርስቲያን ስለሰጣ አመሰግነዋለሁ። አመሰግናለሁ አባቴ፣ ክብር ምስጋና ይሁን። እመቤቴ አማላጅቱ ሆይ ጠብቂው፣ ከቀኝ ከግራ ከፊት ከኋላ ሆነች ጠብቂው። ኃይል ስጪው፣ እውቀት ስጪው። ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ የገለጽሽውን ግለጪለት። ይስራ፣ ያገልግል፣ በአባቶች ይመረቅ። እኛ ጀርመን አይደርስልን፣ አውሮፓ አይደርስልን፣ አሜሪካ አይደርስልን። ለኦርቶዶክሳውያን ከኛ ውጭ የለም የሚደመጥ የሚሰማ። እግዚአብሔር ሆይ አምጣ፣ አስነሳ። ብዙ እሸቶችን አስነሳ፣ ብዙ እሸቶችን። የለንም እኛ ምንም የለንም። አንድ ሰው ቢመጣ ያን ሰው ኃጢአቱን፣ በደሉን፣ ሸክሙን ሸከፍ አድርጎ ባጠፋው ነገር ጆሮ ቆንጠጥ እያደረገ ጭን ውስጥ ገብቶ ለምዘግ እያደረገ ወደፊት ማምጣት እንዲከብር ማድረግ እንጂ እንዴት ሰው ይሳላል? እንዴት ከዋሃቢ እስላም ጋር ገጀራ እኩል ታነሱበታላችሁ? ይሄ ትክክል አይደለም፣ ትክክል አይደለም። እኔ አላውቀውም፣ አውርቼው አላውቅም፣ ሰምቼው አላውቅም። አሁን እዚህ ጀርመን መጥቷል፣ አላገኘውም፣ ማግኘትም አልፈልግም።